ሰላም ቤተሰቦቼ እንዴት ናችሁ? ዛሬ እኔና እናቴ በጣም ጸዴ ነገር ነው የምናሳያችሁ። በጣም ደስ ብሎናል። እንግዲህ እንደምታዩት ኩሽናችንን የማሳደስ ጆርኒ እንደጀመርን ታውቃላችሁ። ስለዚህ ዛሬ እናቴን እንጨት ምናምን ማታ አስመጥቼ ያሳድሬያለሁ። በጠዋት ተነስቼ ይኸው አልተደረደረም፣ ዝብርቅርቅ ብሎ ነው ያለው። ከወንድሞቼ ጋር ከሰፈር ልጆች ጋር ተባብሬ ነው ያስመጣሁት። እንግዲህ ኩሽናችንን ላሳድሰው ነው የምላችሁ። በዚህ እድሜ ቤተሰቦቼን ለማስደሰት እናቴን ለማስደሰት በጤና እንድትቆይልኝና እሷን ዘና ለማድረግ እየሞከርኩ ነው ታውቃላችሁ። ስለዚህ ኩሽናውን የማሳደስ ጆርኒ እንደጀመርኩኝ እንግዲህ ሁላችሁም ታውቃላችሁ። እንጨቱን አስመጥቻለሁ እንደምታዩት እና ጋይስ የቀረኝ ምንድነው ቆርቆሮ ምስማር ምናምን ነው። ስለዚህ የቆርቆሮ መግዣ ቻሌንጅ እንደተሰጠኝ ታውቃላችሁ። ዩቲዩብ ላይ ያስቀመጥኩትን ሊንክ በደንብ እየገባችሁ ሰብስክራይብ ታደርጉልኛላችሁ እና ከታች የማስቀምጣቸውን አካውንቶች ፎሎ ታደርጋላችሁ። እኔ እንግዲህ ሌሎች ቻሌንጆችንም እየተቀበልኩኝ ነው። የእናቴ ሰርጀሪ ቀን እስኪደርስ ድረስ ይሄንን ኩሽና መጨረስ አለብኝ ብዬ ስላሰብኩ ነው። እንግዲህ እኔም እናቴን በደንብ አመስግነናቸዋል። በእናንተ እርዳታና በእናንተ እገዛ ምክንያት ነው። ስለዚህ በማርያም የኩሽናችንን ሁኔታ ብቻ እዩት። እዚሁ ስለመስራት በጣም ስለሚከብደን ነው። እንጨቱን አስመጥቻለሁ። የቀረው የቆርቆሮው ነው። ስለዚህ የቆርቆሮው ቻሌንጁን እንዳሸንፍ እርዱኝ። ሰብስክራይብ አድርጉ፣ ፎሎ አድርጉ። እንደዚህ ሸራ ወጥረን ስንሰራ የምር አናሳዝንም? በጣም ነው የምናሳዝነው። ስለዚህ ጋይስ እንዳልኳችሁ ነው። ከታች ያስቀምጥኩላችሁን አካውንት ፎሎ አድርጉ። እኔና እናቴም እናደርገዋለን ብለን ተጨባብጠናል። እዚህ ጋር እንዳታሳፍሩን። አብራችሁን ስለነበራችሁ እናመሰግናለን። ባይ